ታላቁ የኢራን አብዮታዊ መንፈሳዊ መሪ አያቶላ አሊ ካሚኒ አረፉ። ለእስራኤል ስጋት፣ ለአሜሪካ ጭንቀት ሆነው ከ34 ዓመታት በላይ ኢራንን የመሩት አያቶላ አሊ ካሚኒ በትላንትናው ዕለት በመኖሪያ ቤታቸው ላይ በእስራኤል በተፈጸመ ጥቃት መገደላቸውን የኢራን ባለሥልጣናት አረጋግጠዋል። ለ40 ቀናትም የሐዘን ቀን አውጀዋል። ለመሆኑ አያቶላ አሊ ካሚኒ ማን ነበሩ? በጥቂቱ ከሚታወቀው የእሳቸውንና የቤተሰባቸውን ታሪክ እንቃኛለን። ውድ የአፍታ ቤተሰቦች፣ ለቻናሉ አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ላይክና ሼር እንድታደርጉ እየጋበዝኩ ወደ ፕሮግራሙ አልፋለሁ። አይወረወር የእሳት አሎሎ፣ አይቆረጠም የብረት ቆሎ። አያቶላህ አሊ ካሚኒ። አብራችሁን ቆዩ። በአውሮፓውያኑ 1979 በተካሄደው የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት የኢራን መንግሥት ዋነኛ ሥልጣንን ተቆጣጥረው የቆዩት አያቶላህ የሚባሉ መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ካሚኒ በሥልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታዎች ውስጥ የቆዩት አያቶላህ አሊ ካሚኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል የምትከሳቸውን ካሚኒን ለማጥመድ ለ10 ዓመታት ስታደባ ቆይታለች። የእስራኤል የስለላ ተቋም ኢራን ውስጥ ከታዋቂ የኒኩለር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለሥልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማሱን መሪ ኢስማኤል ሐኒዬን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት ግን ቴህራን በሚገኘው አያቶላህ አሊ ካሚኒ መኖሪያ ቤት ላይ በተፈጸመ ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ደረሱ? አያቶላህ አሊ ካሚኒ እንደ አውሮፓውያን አቆጣጠር 1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቁትም። ካሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውም የሕዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና መሻር ወሳኝ ሥልጣን አላቸው። ካሚኒ የኃያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ሥልጣናቸው ቀላል አይደለም። ካሚኒ በአውሮፓውያኑ 1939 በኢራን ዋነኛዋ ትልቅ ከተማ ማሽሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የካሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺያ እስልምና መካከለኛ ደረጃ የሃይማኖት መምህር ነበሩ። የሕፃኑ ካሚኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆንም በቅተዋል። ነገር ግን በጊዜ እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ሥራው ከመንፈሳዊነት ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ካሚኒ በኢራን እስላማዊ አብዮት ከሥልጣን የተወገዱትን የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታትም በእስር አሳልፈዋል። ከ6 ጊዜ በላይም በኢራን ንጉሣዊ የሚስጥር ፖሊስ ተይዘው ለስቃይና አካባቢውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላህ ሩሆላህ ካሚኒ የዋና ከተማይቱ ቴህራን የጁማ ሰላት መሪ አድርገው ሾሟቸው። በ1989 ደግሞ
ካሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩትን አያቶላ ካሚኒ ምክትል ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አያቶላ አሊ ካሚኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኘው ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። ካሚኒ ከባለቤታቸው ማንሱሬ ኮጃስቴ ባቄር ዛዴህ 4 ወንድ ልጆችና 2 ሴት ልጆችን በጥቅሉ 6 ልጆች አሏቸው። የካሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከ4ቱ ልጆቻቸው መካከል ሁለተኛው ሞሽታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞሽታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ እስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆቻቸውን በሚያስተምሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት ውስጥ የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሃዳድ የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺያ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞሽታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞሽታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ ካሚኒ በጻፉት ደብዳቤ ማህሙድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱት የካሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህ መላምቶች ውድቅ አድርገዋል። አሊ ካሚኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞሽታባ በአገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ባለስልጣናትን በያዘው የጠቅላይ መሪውን ቢሮውን ጨምሮ አክራሪ በሆኑ በአባቱ ዙሪያ ባሉት ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ካሚኒ ደግሞ የአሊ ካሚኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዙላህ ሆሽፋክት ልጅ ነች። በ1980ዎቹ የኢራቅና ኢራን ጦርነት ውስጥ ሁለቱም ሙስጠፋና ሞሽታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ካሚኒ ልጅ መሱድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ሴት ልጅ ሱዛን ጋር ትዳር መስርቷል። መሱድ ካሚኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እርሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላ ካሚኒ ቁልፍ የፕሮፓጋንዳ ክንፍ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሽ ወንድ ልጅ ደግሞ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የማህሙድ ሴት ልጅ ነች። መይሳም ከወንድሙ መስዑድ ጋር
የአባታቸውን ሥራዎች በማሰባሰብና በማሳተም ሥራዎች ውስጥ ተሳትፏል። ስለ አያቶላ ካሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በዕድሜ ትንንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የካሚኒ ጽሕፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ልጅ ጋር ጋብቻ መስርታለች። የመሪው የመጨረሻ ሴት ልጅ የሆነችውና በ1981 የተወለደችው ሁዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረውና የማርኬቲንግ ምሩቅ ከሆነው መስባህ ጋር ጋብቻ መስርታለች። ውድ የአፍታ ቤተሰቦች ህልፈተ ሕይወታቸው የተሰማውን የኢራኑን መሪና የቤተሰቦቻቸውን ሕይወት የቃኘንበትን ፕሮግራም በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ እየተመኘን አፍታችሁን ከኛ ጋር ስላደረጋችሁ እናመሰግናለን።